ሰላም እንደምን አላችሁ እንደምን ቆይታችኋል? ዛሬ ግንቦት 2 2018 ያለውን የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬና እንደዚሁም የባንኮች ምንዛሬ ዋጋትን በተጨማሪም የግል ምንዛሬ ቢሮዎች በዛሬው ዕለት በስንት እየገዙ ነው በስንት እየሸጡ ነው የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንመለከታለን። በዛሬው ቅኝታችን በጥቁር ገበያ ወይም ደግሞ በሐዋላ ምንዛሬ የ16 ሀገራቶችን ምንዛሬ ዋጋትን በተጨማሪም በባንኮች ደረጃ ደግሞ የ6 ባንኮችን ምንዛሬ ዋጋትን ከስድስቱ ባንኮች አሪፍ ምንዛሬ የምንዛሬ የሚገኘው ባንክ የትኛው ባንክ ነው የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንመለከታለን። እንደዚሁም በግል ምንዛሬ ቢሮዎች የስድስት ሀገራቶችን ምንዛሬ ዋጋትን በዛሬው ዕለት ጨምሯል ወይስ ቀንሰዋል አብረን እንቃኘዋለን። ቤተሰቦች አብዛኛውን ጊዜ እንደምናደርገው በኮሜንት ላይ የምትጠይቁ ጥያቄዎችን መልሰታለን። እናም በዛሬው ዕለት ምን ያህል ኮሜንቶች አሉ ምን ያህል ኮሜንቶችን እንመልሳለን አንድ በአንድ በዚህ ቪዲዮአችን አብረን እንመለከተዋለን። ቤተሰቦች የመጀመሪያው ጥያቄ እንደዚህ ይላል። ወደ ኢትዮጵያ ስንገባ ስንት ዶላር ይዘን መግባት እንችላለን ብለው ጠይቀዋል። ወደ ኢትዮጵያ ስገቡ የፈልጋችሁትን ያክል የዶላር መጠን ይዛችሁ መግባት ትችላላችሁ። ይህንን ነገር ስነግራችሁ በአረብ ሀገር ውስጥም ያላችሁ በዱባይ ውስጥም ያላችሁ እንደዚሁም በአውሮፓ በዩሮፕ ውስጥም ያላችሁ የፈልጋችሁትን ያክል ገንዘብ ይዛችሁ መግባት እንደምትችሉ በዚሁ ገልጽላችኋለሁ። እዚህ ጋር አንድ ነገር ልነግራችሁ ፈልጋለሁ። ወደ ኢትዮጵያ ይዛችሁ ቢመጡ የተሻለ ነው ብዬ ማስበው የአሜሪካን ዶላርን እንደዚሁም የሳዑዲ ሪያልን እንደዚሁም የዱባይ ድርሃምን በተጨማሪም ፓውንድና ዩሮን ወደ ኢትዮጵያ ይዛችሁ ቢመጡ የተሻለ ይመስለኛል። ነገር ግን ከነዚህ ውጭ ያላችሁ እህትና ወንድሞቻችን ደግሞ የዛን ሀገር ገንዘብ ወደ ኢትዮጵያ ይዛችሁ ባመጡ የተሻለ ነው። እናንተ ብታረጉ አሪፍ ነው ብዬ ማስበው የዛን ሀገር ገንዘብ ወደ ዶላር ቀይራችሁ ወደ ኢትዮጵያ ይዛችሁ ቢመጡ በጣም አሪፍ እንደሆነ በዚሁ ገልጽላችኋለሁ። ቤተሰቦች ወደ ቀጣይኛው ጥያቄ አለፍን። ከአረብ ሀገር ሆነን በዌስተርን ዩኒየን ወደ ኢትዮጵያ ንግድ ባንክ ገንዘብ ብንልክ የዛኔ ጉርሻ እናገኛለን እንዴ ብሎ ጠይቀዋል። በሚገባ ታገኛላችሁ። ያውም የ10 ብር ጉርሻ ታገኛላችሁ። እንደነዚህ አይነት መንገዶችን በመጠቀም ምንዛሪያችሁን ከፍ ማድረግ ትችላላችሁ። ጉርሻ ያላችሁን ባንኮች በመጠቀም ማለት ነው። እንደዚሁም በዱባይ ያላችሁ እህትና ወንድሞቻችን ደግሞ ዌስተርን ዩኒየን መጠቀም ትችላላችሁ። እንደዚሁም ደግሞ አልአንሳሪ ኤክስቼንጅ መጠቀም ትችላላችሁ። እንደዚሁም በአሜሪካ ውስጥ ያላችሁ እህትና ወንድሞቻችን ደግሞ እንደነ ፋስትፔና እንደነ ካሽኮ አይነቶችን በመጠቀም እጅግ በጣም ጥሩ የሆነ ምንዛሬ ማግኘት እንደምትችሉ በዚሁ ገልጽላችኋለሁ። ቤተሰቦች ወደ ቀጣይኛው ጥያቄ አለፍን። ሰላም ወንድሜ፣ እኔ ስመጣ የኢትዮጵያ ንግድ ባንክ አካውንት ከፍቼ ነበረ። ነገር ግን ከመጣው በኋላ ለአንድ ዓመት ያክል ምንም አይነት ገንዘብ ሳላስገባበት አስቀምጬዋለሁ። እናም አካውንቴ ለአንድ ዓመት ያክል ምንም አይነት ወጪም ገቢም አልተደረገበትም። እናም አሁን ገንዘብ ባስገባበት አካውንቴ ይዘጋል እንዴ ብሎ ጠይቀዋል። ምን መሰላችሁ ቤተሰቦች፣ አካውንታችሁ ሁለት አይነት ነገር አጋጥሞታል። በመጀመሪያ አካውንታችሁ ኢንአክቲቭ ሆኗል። ኢንአክቲቭ ሆነ ማለት ደግሞ ወደ አካውንታችሁ በዲጂታል መንገድ ማለትም በስልካችሁ ወደ አካውንታችሁ ገንዘብ መላክ አትችሉም። የሚቻለው በዲጂታል መንገድ ሳይሆን እዛው ባንክ ቤት ሄዳችሁ ገንዘብ የምታስገቡ ከሆነ የዛኔ ወደ አካውንታችሁ ገንዘብ ይገባል። ነገር ግን በዲጂታል መንገድ ወደ አካውንታችሁ ገንዘብ አይገባም፣ እናንተ መላክ አትችሉም። ይሄ ሁሉ እየነገርኳችሁ ያለሁት በዲጂታል መንገድ መሆኑን ማወቅ አለባችሁ። በመስኮት ግን አካውንታችሁ በደንብ ይሰራል። በመስኮት ስላችሁ እዛው ባንክ ቤት ማለትም እዛው ቅርንጫፉ በመሄድ ከአካውንታችሁ ወጪም እንደዚሁም ከአካውንታችሁ ትራንስፈርም እንደዚሁም ወደ አካውንታችሁ ገቢ ማድረግ እንደምትችሉ በዚሁ ነግራችኋል። ነገር ግን ወደ አካውንታችሁ በዲጂታል መንገድ መላክ ከፈለጋችሁ ግዴታ ይህ ኢንአክቲቭ የነበረው አካውንት ወደ አክቲቭ መመለስ አለበት። አንድ አካውንት ኢንአክቲቭ የሚሆነው ለ6 ወር ያክል ምንም አይነት እንቅስቃሴ ሲያሳይ ማለትም ወጪም ገቢም ሳይደረግበት ለ6 ወር ያክል ከቆየ የዛኔ አካውንታችሁ ሙሉ በሙሉ ኢንአክቲቭ ይሆናል። ለስንት ወር ነው ያልኳችሁ? ለ6 ወር ከቆየ ማለት ነው። ምንም ነገር ሳይንቀሳቀስ አካውንቱ ከቆየ ለ6 ወር ኢንአክቲቭ ይሆናል። እናም ይሄን ኢንአክቲቭ የነበረውን አካውንት ወደ አክቲቭ ለመመለስ 3 አይነት መንገዶች አሉ። ይህን ነገር እየነገርኳችሁ የሚገኘው እንደ ባንኮቹ ህግ ስለሚለያይ ነው። የመጀመሪያው አንዳንድ ባንኮች አሰራራቸው ወደ አካውንታችሁ ገንዘቡ ስለገባ ብቻ ከኢንአክቲቭ ወደ አክቲቭ ይቀየራል። 100 ብር የሚሆን 10 ብር የሚሆን በአጠቃላይ ትንሽም ገንዘብ ይሁን ወደ አካውንታችሁ ገንዘብ መግባቱ ብቻ ነው የሚታየው። ሁለተኛው ደግሞ አንዳንድ ባንኮች በስልክ በመደወል ብቻ ከኢንአክቲቭ ወደ አክቲቭ ይቀየራሉ። ሶስተኛው አሰራር ደግሞ ግዴታ የፋይዳ መታወቂያችሁን ማለትም የናሽናል አይዲ መታወቂያችሁን ይዛችሁ እዛው የባንኩ ቅርንጫፍ መገኘት እንዳለባችሁ ሊያሳውቋችሁ ይችላሉ። እናም ቤተሰቦች ባንኮች እነዚህን 3 መንገዶችን ይጠቀማሉ ኢንአክቲቭ የነበረውን አካውንት ወደ አክቲቭ ለመመለስ ማለት ነው። ነገር ግን አሁን ላይ 3ኛው መንገድ እየተጠቀሙ እንደሆነ አንዳንድ መረጃዎች ያሳያሉ። እናም ቤተሰቦች
በዚህ አይነት መንገድ ማስተካከል እንደምትችሉ በዙ ገልጽላችኋለሁ። እንደዚሁም የባንክ አካውንታችሁን ደግሞ የሚያጋጥመው ሌላ ችግር አለ። የባንክ አካውንታችሁን የፋይዳ መታወቂያ ጋር ማለትም የዲጂታል መታወቂያ ጋር ኮኔክት ማድረግ እንዳለባችሁ የተለያዩ ባንኮች በአሁኑ ሰዓት ላይ እየገለጹ ይገኛሉ። እናም የዲጂታል መታወቂያችሁን ማለትም የፋይዳ መታወቂያችሁን ግዴታ የባንክ አካውንታችሁ ጋር ኮኔክት ማድረግ አለባችሁ ማለት ነው። ነገር ግን እዚህ ጋር በውጭ ሀገራት ያላችሁ እህትና ወንድሞቻችን በህጋዊ መንገድ ሊሄዳችሁ እህትና ወንድሞቻችን ሌላ መንገድ አለ። አብሶም ደግሞ ይህንን ጥያቄ ጠይቃችሁ እህትና ወንድሞቻችን በህጋዊ መንገድ ከሆነዳችሁት ይህ ኢንአክቲቭ የነበረው አካውንት ለራሱ ከዛ ሆናችሁ ማስተካከል ትችላላችሁ። ከእናንተ ብቻ የሚጠበቀው እናንተ በውጭ ሀገር እንደምትኖሩ በወኪላችሁ አማካኝነት ለባንኮች በማሳወቅ እናንተ ከዛ ሆናችሁ የባንክ አካውንታችሁን ሲበላሽባችሁ ማስተካከል እንደምትችሉ በዙ ገልጽላችኋለሁ። እንደዚሁም ደግሞ የባንክ አካውንታችሁን የፋይዳ መታወቂያ ጋር ወይም ደግሞ የዲጂታል መታወቂያችሁ ጋር ኮኔክት ማድረግ እንደሌለባችሁ ባንኮች አሳውቀዋል። እናም እናንተ የሚጠበቅባችሁ ማለትም በውጭ ሀገራት ያላችሁ እህትና ወንድሞቻችን በህጋዊ መንገድ ሄዳችሁ ማለት ነው ወኪላችሁ እናንተ በውጭ ሀገር እንደምትገኙ ማለትም በአሁኑ ሰዓት ላይ በውጭ ሀገር እንዳላችሁ የሚያሳይ መረጃ ወይም ደግሞ ማረጋገጫ ሰነዶችን ይዞ ባንክ ቤት መሄድ ብቻ ነው። ባንኮቹ ራሳቸው ሰነዱን ካዩ በኋላ ሙሉ ነገር ራሳቸው ይጨርሱላችኋል። ከእናንተ ብቻ የሚጠበቀው ወኪላችሁ የእናንተን ሰነድ ይዞ ወደ ባንክ ቤት እንዲሄድ ማድረግ ብቻ ነው። ቤተሰቦች የዛሬው ጥያቄ ይህን መስል ነበረ። በዚህ ጥያቄና መልስ ብዙዎቻችሁ የተጠቀማችሁ እንደሆነ በኮሜንት ላይ ነግራችሁኛል። ይህ ጥያቄና መልስ ተጠናክሮ ይቀጥላል። ከእናንተ ብቻ የሚጠበቀው ይህ ቪዲዮ ሌላ ኢትዮጵያ ወገኖቻችን ይጠቅማል ብላችሁ ካስባችሁ ይህን ቪዲዮ ሼር ማድረግ ነው። እንደዚህም ደግሞ ቪዲዮ ላይክ ማድረግ ሌላ ኢትዮጵያ ወገኖቻችን ጋር ተደራጅተው ማድረግ ትችላላችሁ። ቻናላችን ሰብስክራይብ ማድረግ ደግሞ ቀጣይ የምለቃቸው ቪዲዮዎች በፍጥነት እንዲደርሳችሁ ማድረግ ትችላላችሁ። ያላችሁን ደግሞ አስተያየት በኮሜንት ላይ ጻፉልኝ። ጥያቄም ካላችሁ በኮሜንት ላይ አሳውቁኝ። የምናውቀው ከሆነ እንመልስላችኋለን። ቤተሰቦች ቪዲዮ ላይክ ያደርጋችሁ እስከ ቪዲዮ መጨረሻ አብራችሁን ቆዩ። በቅድሚያም የምናገኘው አንድ የአሜሪካን ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ የተመነዘረበት ያለው ዋጋም 184 ብር ከ27 ሳንቲም የተመነዘረ ሲሆን 100 የአሜሪካን ዶላሮች ደግሞ 18427 ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመዘዝ ይውላል። የአሜሪካን ዶላርን በአሁኑ ሰዓት ላይ በጣም በከፍተኛ ዋጋ እየመነዘረ የሚገኘው ባንክ የኦሮሚያ ባንክ ነው። የኦሮሚያ ባንክ አንድ የአሜሪካን ዶላር በአሁኑ ሰዓት ላይ የገዛበት ያለው ዋጋ 154 ብር ከ59 ሳንቲም የገዛ ሲሆን የሸጠበት ያለው ዋጋ ደግሞ 157 ብር ከ68 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር በአሁኑ ሰዓት ላይ የገዛበት ያለው ዋጋ 153 ብር ከ66 ሳንቲም የተገዛ ሲሆን የተሸጠበት ያለው ዋጋ ደግሞ 156 ብር ከ74 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የአሜሪካን ዶላር የገዙበት ያለው ዋጋ 175 ብር ከ52 ሳንቲም የተገዛ ሲሆን የተሸጠበት ያለው ዋጋ ደግሞ 179 ብር ከ03 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ዩሮ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 217 ብር ከ17 ሳንቲም እየተመነዘረ ሲሆን 100 ዩሮዎች ደግሞ 21717 ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመዘዝ ይውላል። በቀጣይ የምናገኘው አንድ ስዊስ ፍራንክ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 237 ብር ከ27 ሳንቲም እየተመነዘረ ሲሆን 100 የስዊስ ፍራንኮች ደግሞ 23727 ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመዘዝ ይውላል። በቀጣይ የምናገኘው አንድ ካናዳ ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 134 ብር ከ74 ሳንቲም እየተመነዘረ ሲሆን 100 የካናዳ ዶላሮች ደግሞ 13474 ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመዘዝ ይውላል። በቀጣይ የምናገኘው አንድ ፓውንድ ስተርሊንግ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 251 ብር ከ24 ሳንቲም እየተመነዘረ ሲሆን 100 የፓውንድ ስተርሊንጎች ደግሞ 25124 ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመዘዝ ይውላል። የፓውንድ ስተርሊንግ በአሁኑ ሰዓት ላይ በጣም በከፍተኛ ዋጋ እየመነዘረ የሚገኘው ባንክ የኦሮሚያ ባንክ ነው። የኦሮሚያ ባንክ አንድ የፓውንድ ስተርሊንግ በአሁኑ ሰዓት ላይ የገዛበት ያለው ዋጋ 210 ብር ከ55 ሳንቲም እየተገዛ ሲሆን የተሸጠበት ያለው ዋጋ ደግሞ 214 ብር ከ76 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የፓውንድ ስተርሊንግ በአሁኑ ሰዓት ላይ የገዛበት ያለው ዋጋ 505 ብር ከ21 ሳንቲም የተገዛ ሲሆን የተሸጠበት ያለው ዋጋ ደግሞ 209 ብር ከ31 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የፓውንድ ስተርሊንግ የገዙበት ያለው ዋጋ 231 ብር ከ26 ሳንቲም የተገዛ ሲሆን የተሸጠበት ያለው ዋጋ ደግሞ 235 ብር ከ88 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ኪዩት ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 599 ብር ከ84 ሳንቲም እየተመነዘረ ሲሆን 100 የኪዩት ዲናሮች ደግሞ 59984 ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመዘዝ ይውላል። የኪዩት ዲናርን በአሁኑ ሰዓት ላይ በጣም በከፍተኛ ዋጋ እየመነዘረ የሚገኘው ባንክ የኦሮሚያ ባንክ ነው። የኦሮሚያ ባንክ አንድ የኪዩት ዲናር በአሁኑ ሰዓት ላይ የገዛበት ያለው ዋጋ 570 ብር ከ30 ሳንቲም የተገዛ ሲሆን 517 ብር ከ45 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ዱባይ ድርሃም በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ የተመነዘረበት ያለው ዋጋ 50 ብር ከ17 ሳንቲም የተመነዘረ ሲሆን 100 ዱባይ ድርሃሞች ደግሞ
ደግሞ 5017 ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። የዱባይ ድርሃምን በአሁኑ ሰዓት ላይ በጣም በከፍተኛ ዋጋ እየመነዘረ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድ የዱባይ ድርሃም በአሁኑ ሰዓት ላይ ገዛበት ያለው ዋጋም 44 ብር ከ09 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 44 ብር ከ97 ሳንቲም እንስሽጣሉ። የኢትዮጵያ ንግድ ባንክ አንድ የዱባይ ድርሃም በአሁኑ ሰዓት ላይ ገዛበት ያለው ዋጋም 41 ብር ከ84 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 42 ብር ከ68 ሳንቲም እንስሽጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የዱባይ ድርሃም እየገዙበት ያለው ዋጋም 47 ብር ከ47 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 48 ብር ከ41 ሳንቲም እንስሽጣሉ። በቀጣይ የምናገኘው አንድ የሳዑዲ ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 48 ብር ከ91 ሳንቲም እየተመነዘረ ሲሆን 100 የሳዑዲ ሪያሎች ደግሞ 4891 ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። የሳዑዲ ሪያልን በአሁኑ ሰዓት ላይ በጣም በከፍተኛ ዋጋ እየመነዘረ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድ የሳዑዲ ሪያል በአሁኑ ሰዓት ላይ ገዛበት ያለው ዋጋም 43 ብር ከ15 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 44 ብር ከ01 ሳንቲም እንስሽጣሉ። የኢትዮጵያ ንግድ ባንክ አንድ የሳዑዲ ሪያል በአሁኑ ሰዓት ላይ ገዛበት ያለው ዋጋም 40 ብር ከ96 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 41 ብር ከ78 ሳንቲም እንስሽጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የሳዑዲ ሪያል ይገዙበት ያለው ዋጋም 46 ብር ከ35 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 47 ብር ከ27 ሳንቲም እንስሽጣሉ። በቀጣይ የምናገኘው አንድ ኦማር ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 479 ብር ከ20 ሳንቲም እየተመነዘረ ሲሆን 100 የኦማር ሪያሎች ደግሞ 47920 ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ጆርዳን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 259 ብር ከ92 ሳንቲም እየተመነዘረ ሲሆን 100 የጆርዳን ዲናሮች ደግሞ 25992 ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ባህሪን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 488 ብር ከ87 ሳንቲም እየተመነዘረ ሲሆን 100 የባህሪን ዲናሮች ደግሞ 48887 ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ የእስራኤል ሽቅል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 63 ብር ከ53 ሳንቲም እየተመነዘረ ሲሆን 100 የእስራኤል ሽቅሎች ደግሞ 6353 ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። ቤተሰቦች የዛሬው ምንዛሬ መረጃ ይህን ይመስል ነበር። ቤተሰቦች ከትናንትናው አንጻር ምንዛሬ በአጠቃላይ የተወሰነ ጭማሪ እንዳደረገም ተመልክተናል። ቤተሰቦች ይህ ቪዲዮ ሌላ ኢትዮጵያ ወገኖቻችን ይጠቅማል ብላችሁ ካሰባችሁ ይህን ቪዲዮ ሼር አድርጉላቸው። እንደዚሁም ደግሞ ቪዲዮውን ላይክ ማድረግ ሌላ ኢትዮጵያ ወገኖቻችን ጋር ተደራጅተው ማድረግ ትችላላችሁ። ቻናላችን ሰብስክራይብ ማድረግ ደግሞ ቀጣይ የምለቃቸው ቪዲዮዎች በፍጥነት እንድርሳችሁ ማድረግ ትችላላችሁ። ያላችሁ ደግሞ አስተያየት በኮሜንት ላይ ጻፉልኝ። ጥያቄም ካላችሁ በኮሜንት ላይ አሳውቁኝ። ማንኛውም ጥያቄ ካላችሁ በኮሜንት ላይ አሳውቁኝ። ስለ ምንዛሬ የሚገናኝ እንደዚሁም ደግሞ ስለ ፋይዳ መታወቂያ የሚገናኝ በአጠቃላይ ገንዘባችሁን የምትልኩበት መንገድ በአጠቃላይ ያላችሁን ጥያቄዎች በኮሜንት ላይ ጻፉልኝ። እኛ የምናውቀው ከሆነ አንድ በአንድ እንመልስላችኋለን። እንደዚሁም በአጠቃላይ አስተያየታችሁን ደግሞ በኮሜንት ላይ አስፍሩልን። ከእናንተ ብቻ የሚጠበቀው ቪዲዮውን ላይክ ማድረግ ነው። እንደዚሁም ደግሞ ቻናላችን ሰብስክራይብ ማድረግ እንደዚሁም ቪዲዮውን ሼር ማድረግ ነው። ቤተሰቦች ኢንሻአላህ በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ።